እንዲሁ አንዳንድ ጊዜ ቁጭ ብላችሁ ኮንቴምፕሌት ታደርጉ የሚመጣላችሁ ነገር የለም። ሁለታችሁም አንትርፕረነርስ ናችኋል። ቁጭ ብላችሁ ሰልፍ ሪፍሌክሽን ስትወስዱ በቃ የሚመጡ ነገሮች አሉ። ልክ በዛ አይነት ሁኔታ ውስጥ ነው አንድ ደግሞ ቻሌንጅ ወደ ውስጥ የመጣው። ምንድነው ኦኬ ቲክቶክ ሰው በኢቢኤስ አለ፣ ከተማ ውስጥ የሚኖሩ ገጠር ውስጥ ሆኖ ቴሌቪዥን እና ኤሌክትሪክ አቅርቦት ያላቸው ሰዎች፣ ወጣቱ ደግሞ ከሆነ ኢንተርኔት እና ኮምፒውተር ወይም ስማርትፎን ያላቸው ሰዎች ነው የኔን ሾው የሚያዩት የሚለው ነገር ውስጥ ዝም ብሎ ሪፍሌክት አደረግ መጣ። 5ኛ ዓመቴን ሳከብር መሰለኝ። ከዛ am I really serving መጀመሪያ የነበረኝ ኢኒሺያል የነበረኝ ቪዥን ለህዝቤ ለሚጊቭ ባክ ስል ሁሉንም ሰው አካትቻለሁ ወይ እና እውነትስ ደግሞ ያን ነገር እያደረገ ነው። ያ ደግሞ ሲሆን በተለይ ደግሞ የጥላዬ ኢንተርቪው ደግሞ ካረኩ በኋላ ነበር ይሄም ሪፍሌክሽን የመጣው። ጥላዬ የሐረር ልጅ ነው፣ የገጠር ልጅ ነው። በዛ አይነት ቻሌንጅ ውስጥ አልፎ ነው ዛሬ ላይ ናሳ ሳይንቲስት ሆነ። ስንት አይነት ጥላዬዎችን መፍጠር ይቻላል ሞሬ ትንሽዬ ነገር ኤክስፖዝ ማድረግ ይቻላል የሚለውን ነገር ሳስብ ታዲያ ምንድን ማድረግ ነው? እሺ ለእያንዳንዱ ቴሌቪዥን አትገዛ፣ ኤሌክትሪክ አታስገባ፣ ከአቅም በላይ ነው። መጽሐፍ የሚለው ሀሳብ መጣ። ኦኬ መጽሐፍ ብጽፍ አንድ ገጠር ውስጥ ያለች ህፃን ልጅ ታዳጊ፣ አንድ ታዳጊ በኩራዝ እንኳን ቢሆን ማንበብ ይችላሉ። ከዛ ፍንጣቂ ኦፍ ሆፕ ይመጣል። ከዛ በኋላ በዛ ነገር ውስጥ መሄድ ይቻላል። የጥላዬ አይነት በርካታ ሰዎች ያን ፕሩቭ አድርገውልናልና ያውም ኤክስፖዠርም ሳያገኙ የሚለው ነገር መጣ። ስለዚህ በቃ መጽሐፍ አለብኝ የተነሳው ማለት ነው። መጽሐፉን ጀመርኩት። ያም የሚሆን ጊዜ ስቲል ቲክቶክ ሰለሞን አለ፣ ፉል ታይም ኮርፖሬት ጃብ አለ፣ አባትነት አለ የመሳሰሉና ጀመርኩት። ምናልባትም የምተኛው በቀን 3 ሰዓት እንደዚህ ነበር መጽሐፉን ሲጨመርበት ማለት ነው። ከዛ ግማሽ ላይ በቃ እኔ ብቻ ነኝ ጥንቅር ብሎ አይቀርም። ሲሪየስሊ አይ ሴድ ጥንቅር ብሎ ለምን አይቀርም? ራስ ነበር ስጽፍ ነበር። ኤቭሪቲንግ 400 ገጽ ነው መጽሐፉ። ሶ ታይፒንግ ስክሪፕቱንም ሀሳቡንም ሪሰርቹንም መጽሐፍ ስጽፍ ደግሞ እንደሹ አይደለም። 400 ገጽ መጽሐፍ ስጽፍ አንዴ ካወጣኸው በቃ እና በጣም ቻለ። ከዛ ግን ጀመርኩት። ግን በቃ ለምን አይቀርም በቃ የምችለው ብቻ ማድረግ የሚል አይነት ፍራስትሬሽን ውስጥ ገባሁና ቁጭ አደረኩት። ፋይሉ ተዘጋ። የሆነ ኦልድ ፎልደር ውስጥ ከተትኩት። ሾይን እያደረኩኝ በዛ ላይ ፎከስ አደረኩ። በጣም በሚገርም ሁኔታ ይህን መጽሐፌን ሸራተን የዛሬ 5-6 ዓመት ሳስመረቅ ጠቅሼዋለሁ። ኢሜል በጣም ይመጣልኛል። ያው እናንተ አሁን ኤክስፒሪየንስ የምታደርጉ ነገር ይመስለኛል። ይሄን ሾው ከጀመራችሁ በኋላ ማአት ከኮሜንትም ባሻገር በኢሜል ብቻ ባይ ሜኒ ሚንስ ኦፍ ኮሚኒኬሽን እና ሁሉንም ሰው ኮሜንት አንብባችሁ ሁሉንም ሰው ሜሴጅ አትችሉትም ማለት ቲም እንኳን የሚሏቸው። እኔ ደግሞ ቲም የለኝም አስታውሱ። ከዛ ግን አይ ዶንት ኖ እንግዲህ ምናልባት እዛኔም የፈጣሪ ስራ ነው ብዬ እንዳስብ ያደርገኛል አንዳንዴና ለምን እንደሆነ አላውቅም። ራንደምሊ ጂሜልን ዝም ብዬ ስክሮል ትሩ ሳደርግ አንድ ሜሴጅ አየሁ ነው ሜሴጅ ፍሮም ጅማ የሚል አይነት ይዘታለሁ። ከፍቼ ሳየው ያን ሜሴጅ በጣም በተሰባበረ እንግሊዝኛ አንድ ታዳጊ ወጣት ወደ ጅማ ስለ ሾው ነው እና እኔ እንደዚህ ነኝ ሃይ